እንደ እብድ እኮ ነበር የተቆጠርኩት 10,000 ሰው በአዲስ አበባ መንገድ በኢትዮጵያ ውስጥ እኔ በተለያየ ዓለም ያገኘሁትን ደስታ እዚህ ኢትዮጵያ ውስጥ ሰዎች እንዲካፈሉኝ እነሱም እንዲደሰቱ ነበር የኔ ፍላጎት። In 2001, an idea was born, not in a boardroom, but in the mind of a runner who had already conquered the world. But Haile Gebrselassie wanted to give something back. A race for the people, by the people. ታላቁ ሩጫ ያው ግሬት ኖርዝ ረን ነው ዋናው መነሻው። ግሬት ኖርዝ ረን ኒውካስል ላይ 21 ኪሎ ሜትር አላቸው እና ለክ ሲድኒ ኦሎምፒክ 10,000 አሸንፌ እንደጨረስኩ ያው ከዚህ በኋላ አይሌ ትራክ አይሮጥም አስፋልት ነው የሚሮጠውና በቃ ሃፍ ማራቶን ሩጥልን አሉ። በዛ ጊዜ ብራንደን ፎስታ እና ጆን ኬን አዘጋጅ ነበሩ የግሬት ኖርዝ ረን። እንደ ኢትዮጵያ ውስጥ እቺን ውድድር ምን አለ እኛ ብታግዙን ውድድር እንደዚህ አይነት ለማዘጋጀት ምናምን አልኳቸው። ኦፍ ኮርስ በቃ ግዴለ ምናምን ብለው አንድ ፕሮሚስ ስለገቡ እኔም ደግሞ ለነሱ ውድድር ፕሮሚስ ስለገባው ፈቃደኛ ሆኑ መጡ። ብሪቲሽ ኤርዌይስም እንደ ስፖንሰር ገባ፣ ኤምባሲውም እንደ ስፖንሰር ገባ። I had a phone call just after I'd become ambassador to Ethiopia from Brendan Foster, and we had a very nice lunch. By the end of our lunch, we decided this was an extremely good idea, and we would go ahead. ኖሃው የለንም ምንም ነገር የለንም ስለ ስፖንሰር ተዋታስበው ቢሮ ምናምንም የለም እና ሁሉንም በቃ ኮኦርዲኔት ማድረግ ጀመሩ። ሰው መፈለግ መጀመሪያ ሪቻርድ ደግሞ እዚህ መላለስም ነበር ለትሬኒንግ ባለቤቱም እዚህ ስለምትመላለስ። In that time I heard about the idea of staging Ethiopia's first mass participation race, and we met with the British ambassador. British embassy ቢሮ ሳር ቤት ዛፍ ለፊት አለ ቢሮውን ሰጡን። እኔ መጀመሪያ ውድድር እነ ብራንደን ፎስተር ጠይቃቸው እንደዛ አይነት ትልቅ ይሁን አይደለም እኔ ትንሽ በትንሹ እንደው 1,000 ያልክ መሄድ ነው። ግን በጣም አመት ልክ 10,000 ሲባል እንዴ ብርድ በቃ እኔ በቃ ይሆናል እነሱ ፈረንጆቹ ተላሉኝ። ያው ልክ እና ያስን ጓደኞች ሌሎች እብደት ነው ተታብዳለ አንድ 10,000 ለሩጫ ይወጣል እንደዚህ ሀገርስ እብደት ነው እንጂ እውነት ይሳካል ብለን አይደለም። 10,000 ሰው ነው የምናስሮጠው አለኝ። እንዴ ተቀልዳለህ እንዴ አልኩት። እንዴት ነው 10,000 ሰው የምታስሮጠው? 10,000 ሰው እንዴት ነው ማኔጅ የምታረገው? እኔ በጣም ገና ሳይጀምር ሐሳቡ ነው የከበደኝ አልኩት። ባክቶ ይሞከራል ይሆናል አለ። እንግዲህ እና ያለን አልኩት። ውድድሩ ፍቃድም እንዳይሰጥም ከፍተኛ ፍጅት ነበረ ከአዲስ አበባ አትሌቲክ ፌዴሬሽን ጋር ከዋና ፌዴሬሽኑ ጋር። መጨረሻ ላይ ያው እኛም የአትሌት ተወካይ ነበርኩኝ በዛን ጊዜ ከሱ ጋር ተመካክረን ለሰንዳፋ አትሌቲክስ ይሆናል የምን አንዳንድ ነገሮችን አዘጋጅቶ በዚህ ሰዓት በቃ እንደምንም አድርገን ፍቃዱ ይሰጠው ኢንተርናሽናል ህግ ምን ይላል የሮድረስ ህግ ምን ይላል የሚለውን ነገር አቅርበን ከዛ በኋላ ፍቃዱን ሰጠ ነው። We launched registration in September, about 6 weeks before the first race, and we knew that we'd sold out those 10,000 places. It was very much an experiment. It was kind of, can we make this happen, rather than this is something that we know will definitely happen. አዲስ ነገርም ቢሆን በጣም መጣሰው አብዛኛው ተወዳዳሪ ከፊት አንደኛ መውጣትን የሚፈልግ ነበር። በቃ ሁሉም በቃ እየተገፋፋ ስታርቲንግ ጋር ላይ ነው እየተገፋፋ ቢለምን እኔም ቁምጣ ለብሼ ተወዳዳሪ ነኝ እና ወደ ኋላ በላቸው ወደ ኋላ ከኋላ ያጣችሁ ወደዛ ሂዱልን ባካችሁ። Everybody wanted to be part of it, wanted to win, which can only happen in Ethiopia. You know, in Europe or the States, people would line up and think, I'll just jog around here, I'll enjoy the occasion. But in Ethiopia, they think, I could win this.
ዛሬ ላይ ወደ ኋላ ሄደን ስናየው ህልም ነው የሚመስለው። በቃ እንደ ሪሊ ምናምን ትላለህ። እኔ አንደኛ ወጣ ያንለታ እና ብዙ ሰው አንደኛ ወጣ አይደለ እኛን ወደ ኋላ ብለክ ያሉ I remember the finish being really chaotic because we had decided to give out medals and T-shirts at the end of the race. The police were involved in trying to help us give out the T-shirts and the medals only to the participants, but we didn't succeed in that. And so we ran out of T-shirts and medals, and we had lots of participants shouting at us saying, how can you organise a race and not have a medal for us at the end of the race? አንደኛ እኛም ኤክስፒሪየንሱ የለም በቮለንተሪ የሚሰሩ ደግሞ ከዚህ በፊት እንዲህ አይነት ውድድር አይታወቅም በከተማውም አይታወቅ በሀገሪቷም አይታወቅም እና ያ ነው ትልቅ ቻሌንጅ የነበረው በእውነት በዚህ አጋጣሚ የብሪቲሽ ኤምባሲ እነ ብራንደን ፎስተር እነ ጆን ኬን እንግዲህ ኢንክሉዲንግ ሪቻርድ በጣም በእውነት ልናመሰግናቸው ይገባል ያኔ እነሱ ገዛ ባያደርጉልን ዛሬ የደረስንበት ጋር ለመድረስ ተቸገራል በእውነት ትልቅ ክሬዲት እንሰጣቸዋለን መጀመሪያ ሪቻርድ እሱ ነበር ሁሉንም ያዘው ዛ ኤምባሲ በነበረ ጊዜ ከዛ ልክ ዓለም ህንጻ ሲከፈት እኛም ወደዛ በቃ የራሳችንን እንዲኖርና በቃ እዚች ብለናልን He took me up to the 8th floor and said, this is where the race office will be. And then also I wanted to recruit some staff. አንድም ሁለትም ምንም እያለ መምጣት ጀመረ ሁላችንም ተደራራቢ ሮል ነበር በቃ ቀን በቀን ብዙ አዲስ ትምህርት ነበረ እና በጣም ደስ የሚለኝ ግን ፍሪደሙን ነበረኝ የመሳሳትም አይዲያ መስጠት ስለዚህ ወዝ በጣም ብዙ ትምህርት ማረሳው ለሽልማት ኮፍያ አምጥተው ፕራይዝ ተጀርባ ትልቅ ድንኳን ነበረን እቃምና ማስቀመጫ እና ኮፍያው ጥፍት እና I remember Richard said it's okay ነው ያለው ችግር የለውም ነው ያለው በጣም ኦቨርዌልም ያደርግ ነበር ከፖሊስ ጋር መታረገው ከቲሙ ጋር ብራንዲንጉ የስፖንሰሩ ሆኖ ግን አንድ ትንሽ ነገር ወይ ዴሊጌት ካላረክ ወይ ካላሰብክ ሲጠፋ ትልቅ ስትሬስ አለው የመጀመሪያው ጊዜ የነበረው ያጫናት እዚህ ለኛል ትንንሽ የሚመስሉት የውጭ ኢቨንት ነው የውጭ ኢቨንት ሲሆን ፖሊስ ኢንቮልቭ ማድረግ አለበት ስለዚህ ላንተ ኢራሽናል የሚመስሉ ግን ደግሞ ከነሱ ሳይድ ሆነ ስታስበው ትክክለኛ የሆኑ ነገሮች አሉ ለመቀበል ያለብን ብዙ ነገር ትማራለህ There was always a sense of occasion, a sense of excitement building as we got closer and closer to race day. So there would be press conferences, photo shoots, filming of international visitors. So some big names were in town just to be, part of the build-up to the whole event. የዓለም አቀፍ ቲሙ ወደ ኢትዮጵያ አይመጣም ብለው ሲነግሩኝ የተሰማኝ ስሜት እኔ ከምን ጊዜም በላይ ማረሳው ሁሉን ነገር ያጣንና የወደቅን አይነት ስሜት ነበር የተሰማኝ ጥሩ እየሰራን ጥሩ ደግሞ እንትን እያለን ያደረግነው ነገር ሁሉ ዘሰደን እንደዚህ አይነት
ኮላፕስ የማድረግ ስሜት ሲሰማ በጣም የሚሰማው ስሜት ከባድ ነበር። For the first time, the great Ethiopian run stood on its own, uncertain, untested, and on the edge of history. ከ97 ምርጫ በኋላ ነው ብዙውን ሪስፖንሲቢሊቲ የሩጫውን የሚወስዱት የነበሩት ኖቫዎች አንመጣም አሉ። የእነሱ አንመጣም ብቻ እንዳይመስልክ፣ ኢትዮጵያ አንስቴብል ነው። የኦፖዚሽን ፓርቲ በአብዛኛው እስር ቤት ነው ያለው። እዚህ ራሱ ውድድሩ በቃ መንግስትን ፈራ፣ አይካሄዳትም።